صدقون اليوم عندي لكم 3 عبارات وايد مهمين. جاهزين؟ ዛሬ ያስኩላችሁ 3 የአረብኛ ሐረጎች ናቸው። ብዙ ጊዜ ሰው የሚቸገረው አረብኛ ሲያወራ ለምን እንደሆነ ታውቃላችሁ? እነዚህ 3 ሐረጎች ባለመረዳታቸው። የመጀመሪያው ሐረግ አንድን ሰው አለመቻሉን እንዴት ይገልጻል በአረብኛ? አንድን ነገር ማድረግ አለመቻሉን እንዴት ይገልጻል? ሁለተኛ አንድን ነገር አለመረዳቱን እንዴት ይገልጻል? በሶስተኛ ደረጃ ደግሞ አንድን ነገር አለመውደዱን እንዴት ሊገልጽ ይችላል? ምክንያቱም እነዚህ 3 ነገሮች በአብዛኛው ጊዜ አረብኛ እንዳናወራ ይገድሙናል። ምክንያቱም የዛን ሰው ሐሳብ ተረተን እንኳን ምን ብለን እንደምንላቸው አለመቻላችን መግለጽ ስለሚያቅተን፣ አለመውደዳችን መግለጽ ስለሚያቅተንና አለመረዳታችን መግለጽ ስለሚያቅተን ነው። ስለዚህ በዛሬ ቪዲዮ እነዚህ 3 ሐረጎች ተንትኜ እነግራችኋለሁ። ራሳችሁ ስታወሩ ብቻ ሳይሆን ስለሌላ ሰው ስታወሩ ጭምር እንዴት ማውራት እንደምትችሉ የማብራራላችሁ ይሆናል። ዝግጁ ናችሁ? እንጀምር። መርሐባ፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። እህቶቼ ከመዳማችሁ ጋር የሚያግባባችሁ እና የሚያስተምራችሁ የኦንላይን ኮርስ አዘጋጅተንላችኋል። ምን የጠበቃችሁን እስካሁን ድረስ? ስንት ጊዜ ቆይቷል ከተለቀቀ። አሁኑ speak2reach.et ላይ ግቡና የቤት አጋዦች የኦንላይን ኮርስ የሚለውን ኮርስ መውሰድ ትችላላችሁ። በደንብ ይጠቅማችኋል። እርግጠኛ ሁኜ የምነግራችሁ ማለት ነው። ጥያቄም ካላችሁ ግራም ከተጋባችሁ በእነዚህ በታች የሚያልፉ ስልክ ቁጥሮች ደውሉልን። አሁን እናንተ ስታወሩ አልተረዳሁም፣ አልቻልኩም ወይም ደግሞ አልችልም፣ አልረዳም ወይም አልተረዳውም ወይም ደግሞ አልወድም ብላችሁ መግለጽ የምትችሉባቸው አሁን ሐረጎችን እንመለከታችኋለን። ቀጥታ ወደ ምሳሌዎች እንሄደው። አሁን ለምሳሌ ዛሬ ከእናንተ ጋር መምጣት አልችልም ምክንያት አለኝ ብላችሁ መናገር ብትፈልጉ በአረብኛ፣ ስለዚህ አለመቻላችሁ ከነሱ ጋር መሄድ አለመቻላችሁ የምትገልጹበት አንዱን ሐረግ ይሄን ያዙልኝ በደንብ። እናንተ ተናጋሪ ከሆናችሁ ማለት ነው፣ እናንተ የምታወሩ ከሆነ ሌላ ሰው የምታወሩ ከሆነ እንመጣበታለን። አሁን እናንተ ስትሉ ምን ትላላችሁ? ማ አግደር። እስኪ ከኔ ጋር ማ አግደር፣ ማ አግደር ካላችሁ አልችልም ያላችሁ፣ ከዛ በኋላ ታስቀጥላላችሁ። አሁን በዚህ ምሳሌ ማ አግደር አጂ ማለት መምጣት ማለት አይደለም። ስለዚህ ማ አግደር አጂ መዓኩም اليوم ما أقدر أجي معاكم اليوم. معاكم كنانت قال أجي ممتعت معاكم كنانت قال اليوم دمو زاري عندي عذر عندي مالت علي عذر دمو مكنيات سلازي مكنيات علي سلازي كنانت قال زاري ممتعت هالشلم مكنيات علي بلاتشو يجاوراتشو مالت أهون سلا አንተ አንድ ሰው ከናንተ ጋር የሚያወራ ሰው አለ። አንተ ይሄ ነገር ማድረግ አትችልም ብላችሁ መግለጽ ስትፈልጉ ይኸውላችሁ፣ ቅድም አልችልም ብላችሁ አወራችሁ ለራሳችሁ ማለት ነው። አንተ ብላችሁ ደግሞ አንዱን ጓደኛችሁን እያወራችሁት ነው ያላችሁትና አንተ ይሄን ነገር ማድረግ አትችልም ብላችሁ መናገር ስትፈልጉ ቀላል ማ ትግደር ትላላችሁ ማለት ነው። አደራችሁ ማ ትግደር ሲባል አንተ ያወራችሁ ነው። በተጨማሪም ደግሞ ሶስተኛ ወገን ሴት ማለትም እሷ ስለሷ የምታወሩ ከሆነ ሂ ማ ትግደር ትላላችሁ ማለት ማ ትግደር ለሁለቱንም ይሆናል። ለአንተ ያወራችሁ አንድ ወንድ ልጅ ጓደኛችሁ ያናገራችሁ ከሆነ ስለሷም ስታወሩ ማ ትግደር ትላላችሁ። አሁን ግን ምሳሌ ያስቀመጥኩላችሁ ምንድነው? ከጓደኛችሁ ጋር ጓደኛችሁ ሹፌር ነው ብለን እናስብና እየነዳ መኪና ማ ትግደር ትሱቅ በዛህማ ያኹይ ማ ትግደር ትሱቅ በዛህማ። ስለዚህ ያኹይ ማለት ወንድሜ ሆይ ያላችሁ ነው ማለት ያኹይ ስትሉ ወንድሜ ሆይ ያላችሁ። ማ ትግደር ትሱቅ አትችልም ነው። ትሱቅ ማለት መንዳት፣ ስለዚህ መንዳት አትችልም በምን በዛህማ ወይም በዛህማ። ስለዚህ በዛህማ ማለት ምንድነው? መጨናነቅ ማለት። በዚህ መጨናነቅ ውስጥ መንዳት አትችልም ወንድሜ ሆይ ያላችሁ ማለት። አሁን ስለሱ ያወራችሁ ስለናስብ ስለሱ ማለት እሱ አይችልም ብላችሁ ልታወሩ ነው። ምን ትላላችሁ? ማ ይግደር። ድጋሚ ማ ይግደር ካላችሁ አይችልም እያላችሁ ማ ይግደር። እስኪ ምሳሌ እንመልከት። አቡይ ማ ይግደር ይሺል ሸይ ትጊል። አቡይ ማ ይግደር ይሺል ሸይ ትጊል። አቡይ ማለት አባቴ፣ ማ ይግደር አይችልም፣ ይሺል ማንሳት፣ ሸይ የሆነ ነገር፣ ትጊል
ከባድ። ስለዚህ አባቴ ከባድ የሆነ ነገር ማንሳት ወይም መሸከም አይችልም ያላችሁ ነው ማለት ነው። እሺ አሁን ስለ እነሱ ያወራችሁ ነው። እነሱ አይችሉም ልትሉ ስትፈልጉ ምን ትላላችሁ? ማ ይግደሩ። ስለዚህ እነሱ አይችሉም ያላችሁ ነው። ወደ ምሳሌው እንግባ። العيال صغار ما يقدروا يسافرون لحالهم. العيال صغار ما يقدروا يسافرون لحالهم. العيال مالت ልጆች صغار ማለት ትንሽ ናቸው። ልጆቹ ትንሽ ናቸው። ما يقدروا አይችሉም يسافرون መጓዝ لحالهم ብቻቸው። ስለዚህ ልጆቹ ትንሽ ናቸው ብቻቸውን መጓዝ ምን አይችሉም ወይ ለብቻቸው መጓዝ አይችሉም። ይሄ አንደኛውን ከችሎታ ጋር አልችልም ማለት ስትፈልጉ ማለት ነው። እሺ አልተረዳሁም ወይም ደግሞ ካለመረዳት ጋር አንድ ነገር ባለመረዳታችሁ ስለዚህ ለዛ ሰው እንዳልተረዳችሁ መግለጽ ብትፈልጉ ምን ትላላችሁ ነው ፖይንቱ። ስለዚህ ምን ትላላችሁ? ልክ እዛኛው ማ አግደር እንዳልነው ሁላ እዚህ ጋር ምናለን ማ ትሉና ከዛን አፍሃም ስለዚህ ጉዳይ አልረዳም ወይም ስለዚህ ጉዳይ አይገባኝም ብላችሁ ልታወሩ ስትፈልጉ ማ አፍሃም ትላላችሁ። ተግባባን? ምሳሌ እንመልከት። አሁን ለምሳሌ ብዙ ሰዎች መኪና በተመለከተ ብዙ ሰዎች ስለመኪና ብዙ የሚረዱት ነገር የለም። ስለዚህ ማ አፍሃም في السيارات وقطع الغيار ما أفهم في السيارات وقطع الغيار ما أفهم الردم في السيارات مالت كماكينة غار بتملكته ويم كماكينة غارة بتملكته قد ما الردم مالت وكذا من مالت وقطع الغيار مالت سبير بارتوش سلازي كماكينة كسبير بارت غار بتغنانيه የማውቀው ነገር የለም ወይም ደግሞ አልረዳም ነገሮችን አይገባኝም አላውቅም ያላችሁ ነው ማለት ነው። ኦኬ አሁን እንቲ ለምሳሌ አንቺ ነው አይደል? ስለዚህ አንቺ አትረጅም ብላችሁ ማውራት ስትፈልጉ ትላላችሁ እንቲ ማ ተፍሃሚን ትላላችሁ አደራችሁ። አንዳንድ ሀገሮች ምን ይላሉ? እንቲ ማ ተፍሃሚ ይሆናል። እንቲ ማ ተፍሃሚ ወይም አንዳንዱ ደግሞ እንቲ ማ ተፍሃሚን ይባላል ማለት ነው። ስለዚህ ምን ሆነ? እንቲ ማ ተፍሃሚን ካላችሁ አንቺ አትረጅም ያላችሁ። ይሄ ምሳሌ እንመልከት። እንቲ ليه ما تفهمين كلامي من اول مره ወይም እንቲ ليش ما تفهمين كلامي من اول مره እንቲ ليش ማለት ለምን እንቲ ليش አንቺ ለምን እሺ ما تفهمين አትረጅም كلامي የተናገርኩትን من اول مره ማለት ልክ ከመጀመሪያው እንደተናገርኩ ለምንድን ነው ማትረጅም? አንዴ ከተናገርኩ በኋላ ለምንድን ነው ማትረጅም ነው ሐሳቡ። ከዛ ወደ ሶስተኛው ምሳሌ ማ ይፍሃም ስትሉ ማለት ነው ማ ይፍሃም አይረዳም፣ ማ ይፍሃም እሱ አይረዳም ወይም ደግሞ አይገባም ወይም ደግሞ አያቅም ያላችሁ ማለት ነው። ሌላ መልኩ በርግጥ አያቅም ማ ያዕርፍ ነው የምንለው። ስለዚህ አሁን ከመረዳት ጋር ስለሆነ ማ ይፍሃም ነው የምንለው። ሁ ማ ይፍሃም بالتكنولوجيا والكمبيوتر هو ما يفهم بالتكنولوجيا والكمبيوتر ስለዚህ ሁ ማለት እሱ ማ ይፍሃም አይረዳም بالتكنولوجيا ቴክኖሎጂ ማለት ቴክኖሎጂ ነው والكمبيوتر ኮምፒውተር ነው። ስለዚህ ቴክኖሎጂና ኮምፒውተር አይረዳም እሱ ያላችሁ ነው። አያችሁ ሁ ማ ይፍሃም። የመጨረሻው እነሱ አይረዱም ስትሉ ምን ትላላችሁ ነው ጥያቄ። እዚህ አስተውሉ ወይ በጣም ትናንሽ ነገሮች ናቸው የምንጀምራቸው። እሱ ላይ ምንድን ነው ያለው? ማ ይፍሃም ነው ያለው አይደል? በብዙ ሰዎች ስለነሱ ያወራችሁ ከሆነ ማ ይፍሃም ከዛን ማ ይፍሃሙ ትላላችሁ ማለት ነው። ማ ይፍሃሙ አይረዱም ያላችሁ። ምሳሌ እንመልከት። تعبت معهم ማለት ነው ከነሱ ጋር ደከመኝ፣ በቃ አደከሙኝ ማለት ነው። تعبت معهم ايش ما يفهموا إشارات المرور. تعبت معاهم ما يفهموا إشارات المرور. ما يفهموا ብለናቸዋል ማን ነው በቢያቸዋል ማለት ነው። አይረዱም። ኢሻራት ማለት ነው ምልክቶች። ኢሻራት ማለት ነው ምልክቶች። المرور ደግሞ ሲባል የመንገድ የትራፊክ ምንድነው ምልክቶች ማለት ነው። ኢሻራት المرور ተግባባን። ይሄ ሁለተኛው ክፍላችን ነው። ስለዚህ አለመቻላችሁ ማአፋም ትላላችሁ፣
አለመረዳታችሁ አለመቻላችሁ ማ አቅደር ማለት ነው። አለመረዳታችሁ ደግሞ ማ አፍሃም ትላላችሁ። ሶስተኛው አለመውደዳችሁ መግለጽ ስትፈልጉ ምን ትላላችሁ? ማ አሕብ አልወድም። ማ አሕብ ስትሉ አንድ ነገር እንደማትወዱ የገለጻችሁ ማ አሕብ። እስኪ እንመልከት። ቃሪያ የሚወድ ሰው አለ? ቃሪያ ወይም በርበሬ ወይም የሚያቃጥል ነገር ማጠቃላይ የምትወዱ ከሆነስ ያው ኢትዮጵያኖች አብዛኛው ጊዜ ይሄ የሚያቃጥል ነገር ይመቸናል አይደለ? ስለዚህ ማ አሕብ ስትሉ አልወድም ያላችሁ። ለምሳሌ እዚህ ጋር ማ አሕብ الفلفل الحار في الأكل ما أحب الفلفل الحار في الأكل ስለዚህ ما أحب الفلفل ማለት ፍልፍል حار ማለት ቃሪያ ማለት ነው። ፍልፍል حار ቃሪያ في الأكل ማለት ምግብ ውስጥ ስለዚህ ምግብ ውስጥ የሚያቃጥል ይሄ ቃሪያው አልወድም ያላችሁ ነው ማለት ነው። أختي ما تحب ምን ያልኳችሁ? أختي ما تحب أختي ማለት ምንድን ነው? እህቴ። ስለዚህ እህቴ ካልኩኝ ምን ያልኩኝ ነው ማለት ነው? ስለሷ እያወራሁኝ ነው አይደለ? أختي ما تحب ማለት አትወድም እያለ ነው። እህቴ አትወድም ምን? أختي ما تحب تطلع برا البيت في الحر። ይሄ ደግሞ ያው እንግዲህ አብዛኛው ሴቶች ፀሐይ ላይ መውጣት አይወዱም አይደለ? ያቃጥላል አቆላ። ወንዶች ያው እንግዲህ ይወጣሉ ያስባሉ፣ ግን ያው ግዴታም ቢሆንም ባይሆንም መውጣታቸው አይቀርም። ወንዶች ሴቶች ነው ትንሽ ሴንሲቲቭ የሚሆኑት ማለት ነው። እስኪ እንመለስ። أختي ما تحب تطلع برا البيت في الحر። ስለዚህ እህቴ አትወድም። ምንድን ነው አትወደው? ما تحب تطلع ማለት መውጣት برا البيت ከቤት ውጪ في الحر ፀሐይ ሲሆን ወይም ደግሞ ሙቀት ሲኖር ማለት። ስለዚህ እህቴ ምንድነው ሲሆን በሙቀት ጊዜ ከቤት መውጣት አትወድም ነው። እሱ አይወድም ስትሉ ምን ትላላችሁ? ما يحب እሱ ስንል ነው هو እሱ እንዳለች ሆና ግን ከዛ በኋላ ምን አለ? ما يحب አይወድም ማለት ነው። እስኪ ምሳሌ መልከት። اخوي ما يحب أحد يلمس أغراضه. أخوي ما يحب أحد يلمس أغراضه. أخوي ማለት ወንድሜ ما يحب አይወድም أحد አንድ ሰው يلمس መንካት أغراضه እቃዎቹን። ስለዚህ ወንድሜ እቃዎቹን የሚነካበትን ሰው አይወድም እያላችሁ ማለት ወይም እቃዎቹን እንዲነካ አይወድም ማለት እንዲነኩበት አይወድም። የመጨረሻው እዚህ ጋር ከመውደድ ጋር በተገናኘ ማለት ነው። አይወዱም ብለን ስናወራስ አይወዱም እነሱ አይወዱም ما يحبوا አይወዱም ያላችሁ ما يحبوا ጄራና ማለት ነው። ከዚህ በፊት ነገራችኋለሁ ይሄን ቃል ታሳውሱ እንደሆነ ከዚህ በፊት አይ ቲንክ ቴሌግራም ላይ ልኬላችኋለሁ። በዚህ አጋጣሚ ቴሌግራም ላይ ጆይን አድርጋችሁ ካላደረጋችሁ ጆይን የምታደርጉበት ምክንያት ነገራችሁና እንቀጥላለን። ማድረግ ያለባችሁ ምክንያት መሰላችሁ ቃላቶች ትማራላችሁ። ይሄ እርግጠኛው ነገራችሁ ነገር ማለት ነው። በጣም ብዙ ቃላቶች ኦልሬዲ እስካሁን ድረስ የተለቀቁ ቃላቶች ትንሽ የሚባሉ አይደሉም። ስለዚህ አሁኑ ጆይን ማድረግ ትችላላችሁ ወይም መግባት ትችላላችሁ። ታች በምታገኙት የመጀመሪያው ኮሜንት አሊያም ደግሞ እችኛውን የኪዩአር ኮድ ስካን አድርጋችሁ ቀጥታ ወደ ቴሌግራም ቻናሉ ይመራችኋል። ተግባባን? አሁን እንመለስ። ስለዚህ ጄራና ምንድን ናቸው? ጎረቤቶቻችን ያለው ጄራና ما يحب الازعاج ጄራና ما يحب الازعاج والصوت العالي ጎረቤቶቻችን የሚረብሽ ነገርና ከፍ ያለ ድምጽን አይወዱም ይላል። ما يحب الازعاج የሚረብሽ ነገር صوت عالي ደግሞ ስንል ከፍ ያለ ድምጽ ማለት ከፍ ያሉ ድምጾች ወይም ደግሞ ከፍተኛ ድምጽ ያላቸው ነገሮች አይወዱም ያላችሁ። ተግባባን? ይሄው ነው። እነዚህ ሶስት ተረዳችሁ ማለት የማትረዱት የማትችሉትና የማትወዱት ነገር መግለጽ ቻላችሁ ማለት ነው። በቃ በሚቀጥለው እንገናኛለን። እስከዛው በቸር ቆይ። ሰላማችሁ ይብዛልኝ።